አይደለም ኤፊ እኛ ስንልኩ አይደለም ታመጣው አስበህ መምጣት ነበር ብራስ ከመጀመሪያው እኔ በጣም ይቅርታ አስቀይማችኋለሁ ብዬ አይደለም አሁን ብታመጣም እኮ ምን ያደርግልናል አሁን አበባ ይዘህ መጣሃል አይደለም ያ ቆይ እሺ በለኛ ምን ልታመጣ ነው አሁን ሄደ እኛ ደስ አይለንም አሁን ማን ይሰራል አይደለም ቢያንስ ስትወልጂ በትልቁ ለምን አሁንስ ያው ነው ለምን ለነገ እኮ አይባልም የሆነ ነገር ለዛሬ አይደለም ይባላል ራስና አበባ እሺ በቃ አይደለም ቆይ ስማ አሁን ገዝታችሁ ነው እሺ በቃ ይምጡ ምን ይችላል አንድ ድል እኔ ለዚህ ደስ አይለኝም ሰው አስቦ ራሱ ሲመጣ አይ እርጉዝ ስለሆነ አምሯት ነው እንጂ ሌላ ነገር እኮ አይደለም አሁን ያማራት እኔ ይዛችሁ ትመጣላችሁ ብዬ ነው ያሰብኩት እንዴ እንደዚህ ፍላወር ምን ይሰራልኛል አልበላው አልጠጣ ሰላም ፋሚሊ ከመለኹም ደህና ዲኹም ኩልኹም ወዘለኹም ሰላምኩም በዝሕዝሕ ትርፍርፍ ይላልና እሺ ሰላም በይ እሺ ሰላም ፋሚሊ እንዴት ናችሁ ዛሬ በአማርኛ ነው የመጣነው ትግርኛ እናወራለን ግን አዎ ዛሬ እንግዳ ስላለብን አማርኛ ስለሚችሉ ለነሱ በአማርኛ ነው የምንሰራው ቪዲዮና በዚህ አጋጣሚ ደግሞ ብዙ ኮሜንትም ነበር በአማርኛ ስሩልን አንዴ በእናታችሁ ሚል ኮሜንት ነበርና እኛም እያሰብነው ነበር ለመስራት ለእናንተም ብለን ነው ዛሬ በአማርኛ የመጣነው ማለት ነው ልክ ነው እና ያው እንግዶቻችን ሲመጡ ይዋቸው ወይስ እንንገራቸው ሲመጡ ይሻላል ወይ እንንገራቸው ለነገሩ ምን ችግር አለ እንንገራቸው ችግር የለም አዎ እንንገራቸው በቃ ያው እንግዶቻችን ኤፍሬም እና ህያብ ናቸው ያው ባለፈው እንዳያችሁት እነሱ ቤት መልስ አድርገውልን ነበርና ትግራይ ላይ ሰርግ ነበርኛ እዛ መተው አድምቀው ሚዜ ሆነው በደንብ ባህሉን አይተው ወደውት ተገርመው ላይ ያዩ ነበር በደንብ ነው ገርማቸው ነበር ባህሉ ያው ይለያያል ከሀገር ሀገር የሰርግ ይሁን የተለያየ ባህል ከምግብ ጀምሮ ብዙ አይነት ባህል ስላለ ገርማቸው ያዩ ነበር በተለይ ፍሬም በጣም ገርሞት ነበርና ጥህሎ ምናምን ብቻ ብዙ ምግቡ ጥህሎ ታውቃላችሁ ብዬ አስባለሁ ካላወቃችሁ ደግሞ ችግር የለውም አንድ ቀን ሰርተን እናሳያችኋለን ከአሰራሩ ጀምሮ ማለት ነውና ከነሱ ጋር ደስ የሚል ጊዜ አሳልፈን ነበር በደንብ አድርገው ሰርጋችን አድምቀውት ነበር እና ከዛ አዲስ አበባ ስንመለስ ደግሞ እቤታችን መልስ ካላረግን ብለው እቤት ጠርተውን ነበር ማለት ነው አይታችሁ ደግሰው ጠርተውን ነበር አይታችሁ ይሆናል ብዬ አስባለሁ በጣም አሪፍ ጊዜ ነበር ያሳለፍነውና ዛሬ ደግሞ እኛ ቤት መልሰን ጠርተናቸዋል ማለት ነው መልስ በመልስ ነው አይደል ልክ ነው ግዴታ አይ እንድንጫወት ብለን የጠራናቸውና ቤትም እንያችሁ ስላሉ እነሱ ያው ዛሬ ጠርተናቸዋል ማለት ነው ትልቅ እንግዶቻችን ናቸው ዛሬ ስለዚህ ፋሚሊ እሷ በአማርኛ ካወራች ደግሞ እኔ በትግርኛ ለእናንተ ትንሽ እንትን ልበላችሁ አማርኛ የማይችል ሰው እኮ የለም በዚህ ሰዓት ብዙ ሰው አብዛኛው ሰው ትግርኛ ነው የማይችለው እንጂ አማርኛ ይችላል ምክንያቱም ከልጅነታችን ጀምሮ እንደ ቋንቋ እንደ የሀገር ቋንቋም ስለሆነ እኛ እየተማርን ስላደግን አማርኛ እንሞክራለን ትንሽ ማለት ነው እና በትግርኛ ድማ ፋሚሊ ያው ኩልኩም ተዘወለቶ ፍቅረዩ ዓዲግራት መጽኦም ብጣዕሚ ደስ ዝብል ጊዜ ምሳና ሓሊፎም ነይሮም ብዙሕ ነገር በቃ ሪኹም ይኹም ኩሉ ቪድዮና አንሕና ባህሊ አርኢናዮም ነርና ናይ ዓድናታይ ከም ዝመስል ኩሉ ባህሊ ሪኦም ነይሮም ባህሊ በብዝተፈላለየ ከባቢ ይቀያየር እዩ ግደፎ መኻ ዓዲግራት ናውዚ ዓዲግራትና መቐለ ኳስ ብዙሕ ኣፈላላይ ኣሎ ኢና ስለዚ መጽኦም ሪኦሞ ብጣዕሚ ፈትዮሞ ጥሕሎ ልሚድናዮም ብዙሕ ነገር ልሚድናዮም ዓድታት ርኢናዮም ነርና ኢና ፋሚሊ ስለዚ አንሕና እውን ዓዶም ከይድና ስካዕ ንርኢ ብደንብ ከይድና ዓዶም ከይድና ክንሪኦ ኢና ኢለ ሓስብ ክንጉብንየና ባህሊ ንርኢ ኣነ ብጣዕሚ ደስ ዝኮነ ሓድሽ ነገር ንርኢና ኣመቻችና ሓደ መዓልቲ ክንከዲና ሓደ መዓልቲ ንሕና እውን ከይድና እሶም ዝሞችዮም ሰዓት ከይድና ባህሎም ክንሪኢና ኢልና ተስፋ ንገብር እና ቤተሰቦች የዛሬ እንግዶቻችን ኤፊና ህያብ ናቸው ስለዚህ ምሳ ጠርተናቸዋል አሁን ቆይቷል እየተበቀሉን ነው መሰለኝ ግን ሰዓት ስንት ነው እስኪ አይገኛጋ እነሱ እንኳን እንጃ እስኪ ብዙ ሰዓት አላለፈም 10 ደቂቃ አልፏል ካሉት ግን ችግር የለም የኛ 2 ሰዓት ነበር አሳልፈን ሄድን 8 ሰዓት ብለን 10 ሰዓት ነበር ሄድነው ግን እስከ 9ም ቢሆን እንጠብቃቸዋለን ካልሆነ ግን ማለት ነው ያው ይቀር አናስገባ ማለት ነው ከሰዓት ካለፈ እና ቤተሰብ ካሁን በኋላ እንሞክራለን በአማርኛም
በትግርኛም ሁለቱም ለመስራት እንሞክራለን አይደል? ስለዚህ ሰብስክራይብ ያላረጋችሁ በዚህ ቪዲዮ 100,000 መግባት አለብን የግድ ማለት ነውና 400 ሰው የት አላችሁ እና 100,000 መግባት አለብን። እንጠብቃለን በዚህ ቪዲዮ እንደምንገባ እርግጠኛ ነኝ። በአማርኛም ለመስራት ያሰብን ስለሆነ ሰብስክራይብ ያደረጋችሁ ቆዩና በአማርኛ እንመጣለን። ያው ዛሬ መተናል በአማርኛና ካሁን በኋላም በአማርኛ ስለመጣ ብዙ ጥያቄም ኮሜንት ላይ ስላለ ነው በአማርኛ ስሩልን የሚል ትግርኛ ሰማ የሚልና በአማርኛም በትግርኛም ስለምንሰራ ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ ፋሚሊው ነው እና ፋሚሊ ታይ መስለኩም ፀብሒ ምናምን ኩሉ ነገር ባዕለ ዘጋጀየ ንኽሎም ኣንቲ ሕዚ ሪኢኹም ሞያ ኣይኮነን ፅንዒ ሞያ ናቱ ፅንዒ ክነግረኪ ቆይ ምን እያልኩ እንደሆነ ታውቃላችሁ? ሁሉም ነገር እኔ ነኝ የሰራሁት። ምሳውም ሁሉም ነገር ኤቭሪቲንግ ነገር እኔ ነኝ የሰራሁት። ባለሙያ ነኝ እያልኩ ሰው እርጉዝ ናትና ሁላችሁም ታውቃላችሁ ብዙ መስራት አትችልም። ስለዚህ ሁሉም ነገር እኔ ነኝ የሰራሁት ዛሬ አይደለም። እንጃ እውነቱን ተናገር። ያው ግን ፋሚሊ በቀዳማይ ሪኢኹም ያኹም ዝሓለፈ ፈተናታት ኩሉ ከምዚ ስራሕና ተባሃልኩ ብዙሕ ፀኒሐ ብዙሕ ኢሉዋ አንተዋል ኧረ ግደፊ ብጣዕሚ መድከም ግዜ ነይሩ። ኧረ ግደፊ ቡና ከይትደሪ ኣብ ገዛ ይሰርሕ ክልክል ታይ ፀሒ ብቻ ግን እሺ ዓይኑ ከንዚለን ኣይሰራሕካን ሓሻክ ኣብ ቅድሚኒ ኤፍሬም ማለት እዩ ባዕሉ ኩሉ ነገር ሰሪሕዎ ብጣዕሚ ከመይ ዘለ በዓል ሞያ እዩ በዓል ገዛይ ይኽትብሎ ስማዕ መድኽተ ታይ ተሽልለ ከማቴልከ ማለት ዝገብረልክ ነገር ለን እሺ ጥባ እዚ ኩሉ ነገር በቃ ባዕሉ እዩ ሰሪሕዎ ሞያ ካብ ዝተምሃሪልክ ንገርዮም እሺ ምን ይሰሪሕዎ ሓቂ ግን እንደምን ይሰሪሕዎ ብቻ ግን ማለት ፋሚሊ ሕዚ ክላመድ ይላመደውን ለኸይ ምክንያቱ ላጤ ዝኾነሉ ግዜ ክመጽእ ይኽእል እዩ ናፈቕረይ ናብ ገለ ተኸይድክ ማለት ኣይተረዳን ታይ ማለት ናይ ከድሞ ብዘያኻ ኣይውርድ ናብ ዝኾነ እና ማለት በቃ ሳዘላ ሰዓት ሓደ ግዜ ካብ ደገ ወፂኻ ምብላዕ ባዕልኻ ኣብ ገዛኻ ትሰርሕ ስለ ዘለካ ክላመድ ለቃላት የለኹን ነሰይ እና ቤተሰብ ናይ ሎማዓንቲ ፕሮግራምና ክትሪእዎ ኢኹም እስካዕ መጨረሻ ተሪእኹሞ ብጣዕሚ ደስ ዝብል ግዜ ክነሕልፍ ኢና። እስኪ እነ ኤፍሬም እናስደንግጣቸው እንደሆነ ነገር አድርግ ፕራንክ እናርጋቸው ነሐሰብኩ ወሲ ይልከን ያሰብኩት ነበርና ካፌን የቀማኝ አረ ማራና ለምን አናስደነግጣቸው የሚያልኩን እንጃ ግን እናስብ ችግር የለውም እሱን አብረን እናየዋለን በኋላ ሲመጡ ከዛ እያሰብን እነሱ አስደንግጠውን ኤፍሬም አስደንግጦናል ኤፍሬም አስደንግጦን ነበር ግን የኛ ማስደንገጥ ካሰቡት በላይ ነው የሚሆንባቸው እኛ ከጀመርን አንቻልም በፕራንክም ይሁን እናርጋቸው አይ እናስደንግጣቸው ትንሽ ይቅርብኝ እኔ እናስደንግጣቸው ያልኩ ነውና እስኪ ሆነ እንደ ሁኔታው እንደ ጸባያቸው አይሻልም ጸባያቸው ታይቶ አሪፍ ከሆነ አሁን እንስማማ እናስደንግጣቸው አይ እኔ እንጃ እኔ የለውበትም ብቻ እንግዳ መጥቶ ቤት ትንሽን አይ ትንሽ ደቂቃ እኮ ነው ችግር አለ እሱ እንዳረጋና ይሻላል አይዲ አስበህ በቀል አስደንቃ በቀል እሺ እኔ አይመጣልኝ እኔ ደግ ነው ማስበው በጣም ጨዋ የዋህ ልጅ ነኝና አንቺ ካሰብሽ ከመጣልሽ መሃል ላይ ግን የሆነ ነገር ብታረጊ ለማሰብ ሞክራለሁ አንተም ለማሰብ ሞክርና ብቻ የሆነ አይዲያ ከመጣልን እናስደነግጣቸዋለን ካልሆነም በቃ እድላቸው ነው በቃ ብቻ ይምጡና አብረን እናየዋለን ሁሉም ነገር ያለው አሪፍ ጊዜ እንደምናሳልፍም ተስፋ እናደርጋለን እርግጠኛ ነኝ ግን ቤተሰብ ከቆዩ ካልመጡ ወይም ከቆዩ ማለት ነው ቪዲዮ አይለቀቅም ራሳችን የተዘጋጀውን ነገር አፈር እናደርጋለን ዛሬ ሁለታችን ሆነን አይደል በቃ እና ፋሚሊ ኩልሁም ሰብስክራይብ ናገርኩም ናተዛናጋኹም ዚ ቪዲዮ እስከ መጨረሻ ከም ትሪዋ አይጠራጠርን ማለት እዩ ስለዚህ እስከ አዝመጥ በቃ በሐደ ንጸበ ምን መማራጭ የለን ቤተሰብ ተጸበዩም ሳና ንጸበዩ ኩልሁም ተጸበዩ አናህና ወንጸበህ እና በቃ እስከ መጨረሻም ሳነጽል የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ
ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ነው የመጣው ዛሬ የኔ ፍቅር የኔ ወለላ አሁን እያበጠ ነው አናስገባም ያችሁ ግባ አሁን ይመጣል ስንት ሰዓት አረፈዳችሁ ወይ ጉድ ሰላም ቢያንስ ከመከ ግቡ እንዴት ናችሁ? ኧረ 8 ሰዓት ብላችሁ 10 ትመጣላችሁ እንዴ? በቃ 10 የሆነ ነው። ይሄማ በቀን ነው። ያው አንድ 20 ሰው ደግ አልመጣም። አይ ብሬ አቤላ ይባላል። ዩቲዩበር ነው። ዩቲዩበር ነው። ህይወት ሊታደስ ባንቺ እንደገና እሺ ሰላም ነው። ለምን ቆያችሁ ነው? ምን ይባላል? ቆዩ አይደል? በጣም ምሳ ጠርተን ቆራት ነው። ስንት ሰዓት ነው? 9 ሰዓት ነው። እስኪ ሰዓት 9 ሰዓት ነው። ያው ነው በቃ ሀበሻ ቀጠሮ እንደዛ ነው። ሰሚ ወዲሽ ገፋ ልጅ ሊመጣ ነው። ኤፍሬም እንግዲህ ቤት ለሞት ተዘጋጅታችሁ እየጠበቃችሁ ነው። ለምን? አይ ለልጁ ከተወለደ በኋላ ነው የሚገዛው አለ። አዎ እንደዚህ እንትን አይደለም። ብዙ ጊዜ ውጮች ላይ ነው አይደል? አዎ። ስለዚህ ባህላችን አክብረን ቀድሞ እንደዚህ አልጋ ምናምን ሁሉ ገዝቶ የሚያስቀምጥ ሰው አለ። አይ በኋላ ይሻላል። ድንገት ነው የመጣችው ማለት አዎ። ትንሽ የተፈጠረው ነገር ነበረ። እንዴ ሳንጠይቃችሁ ትናንትና የተፈጠረ ምንድን ነው? ያው እንግዲህ ያለ ነገር ነው። ብቻ ልመጣ ነበርና ኧረ ተው ጌታ እሷ ድንገት መጣ ነው አንድ ላይ መጣ ነው። አይ ችግር የለውም በኋላ እናወራበታለን። ምን ታደርግልናለህ ኤፍሬም? እንግዲህ ሰላም ብያለሁ። የአሊኮና የሊሊ በትግርኛ አውራ እንዴ ከአንዱ አቤላ እንዳንተ ነው። አንተ ትሻላለህ አማርኛ ከመይ ከአንዱ አወራ ይችላል። ትንሽ ነው የሚችለው። ችግር የለውም። እያወራኝ ነው በትግርኛ ይዞ አውራ እያለ እኮ ነው። ከመይ ዳንዱ የምችለውን ላውራ። ከመይ ዳንዱ ያ ነገር ምንድን ነው? የቱ ነገር? አንደኛው ሰላም ሲባል ሰላም ዲሁ ከመይ ዳንዱ ሰላም ዲሁ ሁሉ ሰላም፣ እንዴት ናችሁ? የሊሊና የአሊኮ ዩቲዩብ ተከታዮች በሙሉ ሁሉ ሰላም፣ ሁሉ ጤና። ያው ዛሬ ቤት ለምቦሳ ለማለትና ሊሊዬ ልትወልድ ስለሆነ እንግዲህ ከዚህ በኋላ ዘመር ስለሆንን መገናኘት ግድ ነውና እነ ሊሊና እና አሌክስ ጋር ተገኝተናል።
እዩ ወይ እንኳን ደህና መጣሽ። እንኳን ደህና መጣሽ። ኢንተርቪው ላድርግሽ። አይ እነሱ ቪዲዮ በትግርኛ ምቺው ምን ልልሻለ? እሺ እንደኔ ያጥራታል ባይዘዊ አራው እኔ እኮ ብለምድ ብዬ ያው እዛ ሀገሩ ላይ ሄድኩኝ እኮ የመጣልሽም በባቢ መንፈስ ብዬ ሰላም ሰላም ከመ ንህና በጣም ደሃኒና እሺ እንዴት አላችሁ የአሌክስ እና የሊሊ ቤተሰቦች? እግዚአብሔር ይመስገን ደህና ነን። እናንተም በየላችሁበት ሰላማችሁ ዝት ይበልልን። አሜን አሜን። ትግረኛው ያው ለነሱ ተንላቸዋል። ያው ቤተሰቦች ባለፈው ቻሌንጅ ሰጥቻችሁ ነበር። ቻሌንጁም አሪፍ ነው፣ ምንም አይልም። አሪፍ ሄዷል። እኛ ቢያንስ እስከሚመጣ ድረስ የሆነ 100 ተደፍኖ 100ን ኮንግራ ለማለት ነበር የመጣው። ይሄ ቀን 100,000 ሰብስክራይብ ገብተው ነበር እንገናኛለን ያልነው፣ ግን ሳይገቡ ትንሽ አሁን እዚህ ጋር ነው ቀሊሞላ ነው። እንግዲህ በዚህ ቪዲዮ 100 ደፍነ ነው 100K ፕሮግራም በትልቁ አክብረን ቤተሰቦቻችንም እናንተንም የሚያስደስት ነገር ይዘን እንደምንመጣ ተስፋ አለኝ። 100K በዚህ ቪዲዮ ቤተሰቦች ትንሽ ነው የሚቀረው። 400 ሰው አይ ያልፋል። ገብቷል ይገባል። ዛሬ 100K ገብቷል። ያው በትግርኛ አመችሉትን በሉት። አረ ባለ ብለናል፣ ጨጭቀናል። እንኳን ደህና መጣችሁ አለ። እንኳን ደህና ቆያችሁልን። እንኳን ደህና መጣችሁ። አይ አሉን እኮ እና ደክማችኋል መሰለኝ ፀሐይ ምናምን። ስለዚህ ምሳ አይሻልም? ምሳ አልበላችሁም? ማን የሰራው ምሳ? እሱ የሰራው ምሳ ነው የምትጠጣው። ያለ ማለደኛ ላይ ያለ እሺ፣ ማን የሰራው? እሱ ነው። ያለበላም ቡና ብቻ ቡና ይሻለኛል። አይቀመዘውና ከዛ በኋላ ያንቺ ይሰራ ላይ ያውም እንዴ ባለፈው በሚስተር ተሸፍነ አረ የሱ በሚስተር ተሸፍነ ሰራ እንደ እሱም ወጥ ሰራ እኮ ላይ ምን ወጥ በአንድ እውነት ግን ማለት ማለት ሰው ከኤፍሬም ትሻላለህ፣ ከኤፍሬም ትሻላለህ። አዎ በጣም አከታተፊያ ላይ አንተ አሰሪው አንድ ቀን ለምን ይሞክር የወጥ ሽሮ እንደዚህ እንትን ብዬው ነበርና ሽንኩርት መክተፍ ራሱ አይችልም። እሱም እኮ አይችልም። እኔ ሁላ ከሌላው ውጭ ነው የሚበላው ነው ግን እንጂ መላመድ አለብህ። ዳጊ ሽሮ በጣም ባለሙያ ወጥቶኛል። ገንፎ ሰራ። ዳጊ ይሻላል ከእናንተ ዳጊ ይሻላል። ሽሮ ብሎ ዳጊ ብቻውን ኑሮ ዳጊ ለዛ ነው ሰርቶ አያውቅም ግን ይሻላል። በማየት ይሞክራል። ትንሽ ዳጊ ይሞክራል። ዳጊ ጎበዝ ይመስላል። ዳጊ ሚስቱን ብታረግዝ አይቸገርም ማለት ነው። ለምን ግን የለም? እንዴት የለም? ባለፈው ስትመጣ እየመጣ ነው። አሁን እንደውልታለን። አሁን ምሳ ይቅርብና አሁን ይመጣል። ችግር የለም። አይ ባለፈው ብዙ ቤተሰብ ዳጊ እንዴት የለም እንዴት ሳጠብቁላችሁ ነበር። በጣም ብዙ ተቆጥቷል። አልነበረም ነው እንጂ እኛ እኮ እምቢ አለ ማለት ስራ ጊዜ ሆኖ ነው እንጂ እኮ አርተናል። ቀድመን ስላልተናገርን ይሁን እኛ ደግሞ ስትመጡ አብሯችሁን ይመጣ መስሎን ነበርና ያው እዛው ቪዲዮ ላይ ደግሞ ተናገር ነበር ዳጊና ሌላና ለምን እሱ ብቻ አስቀራችሁት እያላችሁ ነበረ። መቼስ ሊሊና አሌክስ መጣው ዳጊ ገንጠል ማለት ከባድ ነገር ነው። ለማንኛውም ስራ ቢዚ ሆኖ ይሆናል። አይ አሁን ዛሬ ግን እንደውለታለን። ስለዚህ ታጠቡና ይፍዬ ምሳ እንብላ። እንግዲህ አይሻልም? እኔ የሰራሁት እሱን የሰራው ለእኔ ነው ደሳ ነው እንዴ ለነፍሰ ጡር ነው። ካማራት ብለን እኔ እኮ ካማራት ብለን ነው እሷ የሚያምራት የኔ መሰቃየት ብቻ ነው። ቂም ነው ያረገዘችው። ታጠቢ ኤፊ ሊሊ ምን እያለኝ እንደሆነ ታውቂያለሽ? እንዳታስረግዝ ይቅርብ አቤላ
እሺ አቶ ኤፍሬም አሁን ደግሞ በልተናል ጠጥተናል። እንግዲህ የትግራይ አምባሻ ተዘጋጅቶልናል። ሊሊያንስ የጋገረችው ያኛው ጀበና ነው የሚመስለው። እሺ አሁን ደግሞ ወደ ምርቃትና ጸሎት ነው አይደለም፣ ዳቦ መቁረስ የሚባል ይቆርሳሉ። ዊና ወንድሜ ድረስልኝ። ዊና እንዲዘክራል ጎበዝ ነው። ኦኬ ተነስተና እንትን ያለ ነጠላ ለብሶ ነው አሁን ዳቦ ቆረስ ነው ማረጋው። እሱ ተነስቶ ጸልይ ነው የሚቀርጸው። እንግዲህ ቤተሰቦች ሊሊና አሌክስ ዛሬ አክብረው ቤታቸው ድረስ ጠርተው እኛም ጥሪያቸውን አክብረን ቤታቸው ድረስ መተናል። እንግዲህ ያው እነሱ የምታውቋቸው በትግርኛ ቋንቋ ነውና እንግዲህ ወደ አማርኛው መምጣት አለባቸው፣ ግድ ነው። በጣም ብዙ አማርኛ ቢመጡ ወዳቸው ነበር። በጣም ብዙ የሚወዳችሁ ሰዎች አሉ። በጣም እናንተን ሊሊ አሌክስን የሚወዷችሁ ቤተሰቦች አሉና ለምንድን ነው በአማርኛ ማሰሩት? ብዙ ጊዜ ጥያቄ ያቀርባሉ እና እናንተም ያው ትግርኛ ቋንቋ ብቻ ነው አቀላጥፋችሁ የምታወሩት። ባይዘው ያው አንዳንዴ አማርኛ ማቀላጥፎ ማውራት ካልቻሉ ይከብዳል። ለዛ ነው አሌክስም ያወራኛል አማርኛ ቢያወራም አንዳንድ የሚከብዱ ቃላቶች አሉና ለሊሊ ይቀላል። ሊሊ አዲስ አበባ ብዙ ጊዜ ይኖራል እዚህ ስለኖር ለሰላማዊ ሲኖራል። አሌክስ ግን እንደምጣና ያጠራብኝ ግባባለሁ ዋና መግባባት ነው። ከዚህ በላይ ደግሞ ምን እና ያው ከዚህ በኋላ እኛም አለን እንግዲህ ኮላብ እያደረግን ስለምንሰራ በአማርኛ ቋንቋ ብዙ ጊዜ ታገኟቸዋል። ለአንተ ማጣ ቆይ ታገኛቸዋል።
ታጋኝ ታገኛችኋላችሁ። ከዚህ በኋላ በአማርኛ ቋንቋ ታገኛችኋችኋል ወይ? በትግርኛ እሺ። ከዚህ በኋላ ሊሊና አሌክስን በአማርኛ ቋንቋ አብረን ኮላብ እያደረገን እንሰራለን ማለት ነው። እንግዲህ ትግርኛ መስማት የማትችሉ ቤተሰቦቻችን በሙሉ የሊሊና የአሌክስን ዩቲዩብ ቻናል ሰብስክራይብ ያደርጋችሁ። ያው 100 እንግባና ከ100 በኋላ 150 ነው የምንጠብቀው። ከ150 በኋላ ደግሞ ወደ 200 እንግዲህ የሶሻል ሚዲያ ሰው እስከሆናችሁ ድረስ ሁሉንም ቋንቋ ብንለም ደስ ይላል አይደል? ደስ ይላል። አሁን የትግርኛ ቋንቋ ሰላም ማለቱ እኔ አይከብደኝም፣ ቀላል ነው። ከዛ በኋላ ያለው ነው እያገዘችኝ ከኔ ስለምትሻል እሷ እያገዘችኝ ትግርኛ ለምጃለሁ። ኦሮምኛም በገጌሰኒ በገገም መዳ እንም አለለም እና ከዚህ በኋላ የጋምቤላም ቋንቋ እየለመድን ነው። ወደ ጋምቤላም እንመጣለን። እንግዲህ ቤተሰቦች የዛሬ ቀናችን እንደዚህ በአማረ መልኩ እየሄደ ነው። ቡናም ተፈልቶልናል። አሊኮና ሊሊዬ በጣም ነው የምናመሰግነው። ክበሩልን፣ ውለዱ፣ ክበዱ። እንግዲህ መንታውን ይስጣችሁ። አሳድጋለሁ። እንግዲህ ከኔ ቤት ጀምሯል። ዳቦ ቆራሽ አንተ ነህ ተብያለሁ፣ ግን ዛሬ አልሰማችሁም። አሌክስ አንተ ነህ። አይደለም ለመጸለይ ነው። አይደለም እኔ ቤቴ እንግዳ አለ ወይም ይቆረስልን አቤላ እንግዳም ሌላ እንግዳ መጥቶ አልቆርስም ብሏል አሌክስ። እንግዲህ እኔ ቤቴ የመጡ ሰዓት እኔ ራሴ ነኝ መርቄ የቆረስኩት። አልሰማም ትቆርሳለህ። እሺ ሌላ ይቆረሽ በቃ በሱ ቆርቆ ሴታት ቆርስ ሆነ ነው። እሺ እንደዚህ ብለን በስመ አብ ብለን እንቆርጣለን። ለምን ነው? እሺ አንተም ቢያለኝ ያው ተቆርሷል። ልደት ሲከበርል ዳቦ እንዲህ ጀርባ ላይ እንዲያልተቆረሰ አልተቆረሰም። እሺ ግን አንቺ ስክለኛ ተቆርሷል እንዴ? አላስታውሰውም። እሺ ግን ለምንድን ነው ምን እንትን እንዲጠነክር ነው ጀርባ ደልደል ምርቃትም ነገር ነው። እደግ በቃ እንደዛ ነው። እኔ የምኖርበት ቤት ከስር ታች ላይ የሚኖሩ የትግራይ ተወላጆች አሉና ባለፈው የልጃቸው 1ኛ ዓመት ልደት እያከበሩ አሁን ትልቁን ዳቦ አመጣችና ልጁ ገለበጡትና ጀርባ ላይ አድርገው ዳቦውን ቆረሱት። እሺ ምንድነው ልባባላለን ያበብ ዝምብትሪላት ጠጋ ብዬ ለሰውዬው ስጠይቀው ያው እንደምርቃት ነው። ይደግ እንደማለት ኦኬ ነው። እሺ ያዝ። አንተ ደግሞ አልተቆረሰብህም። እኔ አላስታውስም። አንቺ ስለልኝ ተቆርሷል ስለማያስታውስ ነው ሁሉ። አዎ ሁሉም ጋር ተቆርሷል፣ ግን እኔ አላስታውስም። አላስታውስም። ታስታውሳለህ? ቤቲ አማርኛ ላይ እንዴት ነሽ? እስኪ አንድ መጠይቅሽ ነገር አለ። ነይ አሁን የሊሊና የአሌክስን ሰርግ በልቻለሁ። የአንቺን ሰርግ ደግሞ መብላት ትፈልጋለህ። ለምንድን ነው ማታገቢው? ባላምጣላ ሂጂ ማርያምን በይ። ኧረ ብላለች። ማርያምን እኮ አለች እኔ ድርሻለሁ።
ጣፍጣላ አምባሻው ሊል እጋግርላችኋለሁ እየመጣሁ። ትግራይ አምባሻ እሺ፣ አሪፍ ነው። ጣፈጠ? አይ አሪፍ ነው። እሺ እና ፋሚሊ አውዘ ጽሕና ኣለና ፕሮግራምና ደጊም ኣብ ምውዳእ እዩ ዘሎ ኤፍሬም እና ህያብ እውን መፅኦም እኒኦ ሪኢኹም ኢኹም ብጣዕሚ ደስ ዝብል ግዜ ሓሊፍና ግን ንእሽተይ ተቐይምናዮም ኢና ሓቂ ዘረባ ቤተሰብ ማለት ኣንሕናስ መርዑት ኢና ወዶ ካብኡ ኣነስ ካሊእ ነገር የተፀበየ ነይረ ቤተሰብ ሒዞሞ ክመፁ ዝኽእሉስ ዝኾነ ዓብዪ ነገር ወዶ በጊዕ ነገር ወይ ፍላወር ስታይ ዓይነት ንገብሮ ምን እያለች እንደሆነ ታውቃለህ? ስትመጡ ማለት ነው ትልቅ ነገር ነበር የጠበቅነው። ይሄ አንሶ ሳይሆን ግን የሆነ ትልቅ ነገር በቃ ፍላወር ምን ያደርግልን አንበላው አንጠጣው አይደል? ማለት የሆነ አላ ከጠበቅከው ጋር ስለማይገናኝ እኛ የጠበቅነው ሌላ ሆኖ የሆነ ሌላ ሳይሆን እንደዛ ስታዩ አይደለም። ልክ ነሽ እኮ ግን እኛ ደግሞ አዲስ ኤፍሬም ይመጣል ማለት ፍላወር ይቅርታ ሊኩ አስደበርኳችሁ አይደለም እኮ ኤፌ እኛ እኮ ከዚህ በፊት በልተን እናውቃለን። ፍየልም ይሁን በግ ምንም ይዛችሁ ብትመጡ እኮ ምንም ችግር አልነበረውም። ግን አሁን ሆነዋል፣ ችግር የለውም። እኔ ማለቴ ቀለል አድርጌ ነው ያሰብኩት። ማለቴ አስበናል ይሄንን ነገር እናንተ ስትወልጂ ምናምን ነበር ያሰብኩት። አይ አሁን ይሻል ነበር ከወለደች በኋላ ይቅርታ ማድረግ እችላለሁ። አሁን ምንም ችግር የለውም። አሁን በልተናል፣ ጠግበናል እኮ አይደለም። ለሌላ ጊዜ እንዲሆን ነው እንጂ ለአሁን ችግር አይደለም። ለአሁን እኮ ችግር የለውም። ኤፌ አሁንማ በልተናል እኮ ምንም አይደለም። ኤፌ እኛ ስንል እኮ አይደለም የምታመጣው፣ አስበህ መምጣት ነበር ብራስ ከመጀመሪያው። እኔ በጣም ይቅርታ አስቀይማችኋለሁ ብዬ አይደለም። አሁን ብታመጣም እኮ ምን ያደርግልናል? አሁን አበባ ይዘህ መጥተሃል አይደለም? ህያብ ቆይ እሺ በለኛ። ምን ልታመጣ ነው አሁን? ሄደህ እኛ ደስ አይለንም። አሁን ማን ይሰራል? አሁን አይደለም ቢያንስ ስትወልጂ በትልቁ ለምን አሁንስ ያው ነው። ለምን ለነገ እኮ አይባልም። የሆነ ነገር ለዛሬ አይደለም የሚባለው። ራስና አበባ አስበሽ ነበር አንቺ? አይደለም ኤፊ አይደለም። አሁን ብታመጣ እኮ ምንም አያደርግልንም። ችግር የለውም። ይሰራልናል። አሁን ምን ያደርግልናል ቢመጣ? አሁን ቁጭ በልና ቻው ደግሞ ሰው ራሱ አስቦ ሲያመጣ ነው እንጂ ተብሎ ምንም ችግር የለውም። ፍየል እኮ ብርቅ ነገር አይደለም። ብርቅ አይደለም እኮ እናንተም ቀለል አድርጋችሁ ይዛችሁ ቢመጡ ምንም አልተረሳቱንም ነበር አይደለም? የሚቀረጸው ነው ቆሞ አይደለም ቀለል አድርጋ ነው እኮ ነው ህያብ ሊሊ የሚቀረጸው ነው ቆሞ በቃ አይደለም። እኔ እንዲህ ይደብራችሁ ነው አይደለም ማለት ችግር የለውም። አሁን አልፏል እኮ ኤፍሬም፣ ለቀጣይ እንዲሆንባችሁ ግን ለቀጣይ ትምህርት ይሆናችሁ እንጂ አሁን ችግር የለውም። አረፍ ብልና ቻው ብላችሁ ትሄዳላችሁ። ቻው ብላችሁ ትሄዳላችሁ። ኦዲየንስም ቻው እንበላችሁ አይደለም? እሺ በቃ አይደለም። ቆይ ስማ፣ አሁን ገዝታችሁ ነው። እሺ በቃ ይምጡ። ምን ችግር አለ? አንድ ድል እኔ እንደዚህ ደስ አይለኝም። ሰው አስቦ ራሱ ሲመጣ አይ እርጉዝ ስለሆነ አምሯት ነው እንጂ ሌላ ነገር እኮ አይደለም። አሁን ያማራት ሰው እኔ ይዛችሁ ትመጣላችሁ ብዬ ነው ያሰብኩት እንጂ እንደዚህ ፍላወር ምን ይሰራልኛል? አልበላው አልጠጣ። ኤፍሬም ቆይ ፕራንክ ነው ና፣ ቆይ ፕራንክ ነው ኖ ፍራንክ እያደረግን አይደለም። ይቅርታ በጣም ኤፍሬም ነው እየደበራችሁ ነው የመቀበል። ኧረ አልደበረንም እንዴ፣ ስንቀልድ ነው። ማርያምን እየቀለድን ነው። ኤፍሬም እንዴ፣ ኧረ አውቀን ነው። ይቅርታ አድርግልን። አንተ ተው እንጂ እንዴ፣ ፍራንክ ነው በቃ። እግዚአብሔርን ይዤ እመጣለሁ። ምንድን ነው የምታመጣው? ኧረ በስመ አብ ሊሊ ምንድን ነው? ኧረ ዝም ብለህ አንተ እንዴ! ኧረ እንደዚህ አይነት ፍራንክ እንዴት እንደዛ ቤት ላይ ያረከን አስታውስ። ና ቁጭ በል እንዴ ኤፍሬም ና እንጂ። አይ አይደለም ደነገጣችሁ? ና እንዴ ይመጣሉ። እዚህ ነገር ቁጭ በል ነው ይቅርታ እግዚአብሔርን በይ ና ኤፍሬም እንዴ አንተና የምር መሰለኝ ና አንተ እንዳረከን ማለት ነው። እዛ ቤት ላይ ያረከን አስታውሰው። ብድር በብድር ነው እናንተ ብቻ ነው ዲፍራንስ ልታረቁ። አይዲያው ግን እንዴት እንደመጣልን ማለት ነው። ኧረ በስመ ከእንትን ተናግረን ነበር። ኢንትሮ ላይም የሆነ ነገር ብለን እናስደነግጣቸዋለን ብለን እንደዚህ አይለቀቅም።
ደግሞ አብራት ምናምን ስትሉ ነው የምር መሰለኝ። ኧረ ዝም በሉ እንዴ! ሰው ቤት አክብሮ ሲመጣ እኮ እንደዛ አይባልም። ሲጀመር እናንተም መምጣታችሁ እኮ በቂ ነበር አይደል? እንደዛ ግን ይቅርታ ፋሚሊ ለእናንተ ይቅርታ ጎርና አይተሐዝን ግን አሁን ገዝተህ ልታመጣ ነው ኤፊ እኔ እንደዛ ብትለኝ ኖሮ ተናድጄ ነበር የምሄደው። እንዴት እንደዚህ ተብለህ አሁን ልትገዛ ትሄዳለህ? ያናዳል እኮ አይደል? ሰው አንተን ፈልጎ መምጣት አለበት እንጂ ያው ባለፈው 100K ሲገቡ ትልቁ ፕሮግራም አልገቡማ ብዬ ነበር አይደል? 100K ሳይገቡ መጣው። እኔ ቀዳማዊት ፋሚሊዎች ግን ተው አታስቀይሙም፣ ተው በቃ እነዚህ ካፕሎች 100K ያስገቡልኝና አንደኛዬን የሚጠበቅብኝን ፕሮግራም ያዘጋጁ ብያቸው 100K ያስገቡልኝ እና ያ100K ፍየል ነው ወይስ በግ ነው የጠበቁት ብዬ ነው አሁን ያሰብኩት። ኧረ እንዴት እንደዛ ይባላል? መምጣታችሁ ብቻ አክብራችሁን እኛ በጣም ደስተኛ ነን። አዎ አንቺ ግን ያው ትራንክ ነው ይሁን እንደዛ ስንት የሰው ላይ ተጫወተ። ኧረ ይብሳል ብሎ የሞትክ መስሎኛ እንዴ? ትገርማላችሁ። የእኛ እንደው ትንሽ ነው ያሳቃለ እና ፋሚሊዎች ግን ለሌላ ጊዜ እንዲሆነ ብድር አትርሳ። እሺ ያረከውልኝ ምንም አላረኩም። ስለዚህ ቻው በላቸውና ቻው እንበላቸውና ተሰናበታቸው። ዛሬ እንግዲህ ከመይ ዳንዱ ዳኒ ናችሁ። እኔ ማውራት አቅም ራሱ የለኝም። ሁሉ ነገር ነበር የተያዘልኝ። እሺ ከመይ ዳንዱ ዳኒ ናችሁ ወይ? ዳኒ ናችሁ ወይ? ሁሉ ፕሮግራም ደስ ይብል። በጣም የሚያምር ፕሮግራም ነበር። እንደዚህ አበረታት በማድረግ ሞራል ስጡኝና እንግዲህ ሊሊዬና አሌክስ በጣም ነው የምናመሰግነው። አክብራችሁ ጠርታችሁ ቤት ለምቦሳ ማለት ነበረብን። ያው ከአዲግራት ከመጣችሁ በኋላ እዚህ ያልተገናኘነው ነበርና ቤት ለምቦሳ ብለናል። እኛም እንግዲህ አክብራችሁ ስለጠራችሁን በጣም ነው የምናመሰግነው። በቅርቡም ቤቢ እንጠብቃለን። እንግዲህ ለዛ ሰው ይበለን። በጣም ነው የምናመሰግነው። ክበሩልን፣ ውለዱ፣ ብዙ ተባዙ። እዩ መርቂ ያለው ከዚህ በፊት መርቂያው ነው። እዚህ ቤት ደግሞ እሺ ያው ውላችን አሪፍ በሚባል ሁኔታ ነበረ ዛሬና ይልመድብን። አሚን። ብቻ ያው የሚመጣው ልጅ ደግሞ ይበልጥ የሚያቀራርበን ይሁን። ለእናንተም ደግሞ እድሜ ላይ የሚጨምሯላችሁ ሁለተኛ ሶስተኛ ልጅ የምታዩበት ዘመን ያርግላችሁ። አሚን። እናመሰግናለን። እግዚአብሔር ያክብርልን። እኛ በጣም አክብራችሁ ስለመጣችሁ እናመሰግናለን። ብጣዕሚና ነመስግነኩም አክብርኩም ስለዝመፀኹም ካሊእ ጊዜውን ያው ብሰፊሑ ክንራኸብና እና ፋሚሊ ዝነበረና ፃኒሕ ብጣዕሚ ደስ በሃሊ ነይሩ። ኤፊና ህያብ እውን ከይመሸሙ ሕዚ ክነፋንዮም ኢና ማለት እዩ። ብጣዕሚ ደስ ጊዜ ነይሩ እና ምሳና ስለ ዝፀናሕኩም ብጣዕሚ ኢና ነመስግነኩም። ቻው